ዘመን ጴንጤናዊ ጲላጦስ የይሁዳ አስተዳዳሪ ሳለ ሄሮድስም የገሊላ ገዢ በነበረ ወቅት ሐናና ቀያፋም ሊቀ ካህናት በነበሩ ጊዜ የእግዚአብሔር ቃል ወደ ዮሐንስ መጣ። እሱም በዮርዳኖስ ዙሪያ ባሉት ከተሞች ሁሉ እየዞረ የንስሐን ጥምቀት ይሰብክ ነበር። ከኃጢአታችሁ ተመለሱ ተጠመቁም እግዚአብሔርም በምህረቱ ይቅር ይላችኋልና። በነቢዩ ኢሳይያስ የትንቢት መጽሐፍ እንዲህ ብሎ እንደተጻፈ በምድረ በዳ የሚጮህ ሰው ድምፅ እንዲህ ይላል፣ የጌታን መንገድ አዘጋጁ፣ ይጓዝበት ዘንድ ጥርጊያውንም አቅኑ። አዘቅቱ ሁሉ ከፍ ይበል፣ ኮረብታውና ተራራውም ሁሉ ዝቅ ይበል። ጠማማው መንገድ የቀና መሆን አለበት፣ ሻካራውም መንገድ ይስተካከል። ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ያያል። ምን ማድረግ አለብን? እናንተ የእፉኝት ልጆች ምን እናደርግ ዘንድ ትወዳለህ? ምን እናደርግ? ማንም ሁለት ልብስ ያለው አንዱን ምንም ለሌለው ሰው ሳይሰስት በልግስና ይስጠው። ምግብ ያለውም ለሌለው ያካፍ። መምህር ሆይ እኛ ቀራጮች ነን፣ ምን እናደርግ? በሕግ ከተወሰነላችሁ በላይ አትውሰዱ። እኛ ወታደሮችስ ምን እናድርግ? የማንንም ሰው ገንዘብ በግፍ አትቀሙ። ማንንም ሰው በሐሰት አትወንጅሉ። ደሞዛችሁ ብቻ ይብቃችሁ። ንገረን እስቲ፣ አንተ ክርስቶስ ነህ? እኔ የማጠምቃችሁ በውሃ ነው። ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። የጫማውን ጠፍር ፈታ ዘንድ እንኳ የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል። ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ። ከሰማይ የመጣ ድምፅም የምወድህ ልጄ አንተ ነህ፣ በአንተም ደስ ይለኛል አለ።